ሰላም ወዳጆች እንዴት ናችሁ? እንዴት ሰነበታችሁ? እግዚአብሔር ይመስገን። እንግዲህ ዛሬ የትንቢተ ዮናስ መጽሐፍ ምዕራፍ 3 ላይ ወይም ሶስተኛው ምዕራፍ ላይ ደርሰናል። ባለፉት 2 ሳምንታት የመጽሐፉን የመግቢያ ሐሳብ፣ ታሪካዊ ዳራ፣ መቼት፣ እንዴትና ለማን ተጻፈ፣ በአዲስ ኪዳን ካሉ ጥቂት የአዲስ ኪዳን ክፍሎች ጋር ያለውን ተመሳስሎች እንዲና እንደመሳሰሉትን ታሪኮች አንስተናል። የነነዌ ሕዝብ ማን ነው? የተጻፈለት ይሄ ሕዝብ ምን ይመስላል? ከእስራኤል ጋር ያለው ግንኙነት ምን ይመስላል? ዮናስ የሚባል ነብይ ምንድነው? በየትኛው ዘመን ነበረ? እንዲሁም ደግሞ ይሄ ዮናስ ማለት የስሙ ትርጓሜን፣ የተላከባቸውን ሕዝቦች የተላከለትን መልእክት ስንመለከት ቆይተናል። ምዕራፍ 1፣ ምዕራፍ 2፣ ምዕራፍ 3 እና ምዕራፍ 4 የያዛቸው ሐሳቦች ምን እንደሆኑ መጽሐፉም የተጻፈበትን ጥቅል ሐሳብ በ3 መንገዶች ደግሞ ጠቅሰንላችሁ ነበረ። ከዛ ደግሞ በቀጣዩ ሁለተኛው ሳምንት ላይ በምዕራፍ 1 እና ምዕራፍ 2 የተፈጸሙ ትልልቅ እውነቶችን ደግሞ አንስተናል። በምዕራፍ 1 እግዚአብሔር በድርጊት ነው የሚጀምረው ብለናቸዋል። በምዕራፍ 1 ቁጥር 1 ላይ እግዚአብሔር ሂድ ሲል፣ ተነስ ሲል ወደሱ የመጣው መልእክት እባክህ ወደ ነነዌ ሕዝብ ሂድልኝ፣ ይህ ሕዝብ ሊጠፋ ነው፣ ኃጢአትና በደሉ በዝተዋል፣ ጥፋትና ቁጣ ላመጣበት ነው ሲለው እግዚአብሔር በፍጥነት ዮናስ ያደረገው ድርጊት ወይም ደግሞ እንደ አንድ ነቢይ እንደ አንድ እግዚአብሔርን ሊላክ እንዳለ መልእክተኛ፣ ነቢይ ማለት እንግዲህ መልእክተኛ ስለሆነ እንደ መልእክተኛ እሺን ሳይሆን ወይም ደግሞ እግዚአብሔርን ለምን ወዴት ሳይሆን ከእግዚአብሔር መሸሽን መኮብለል የመረጠ የዋህ ሞኝ ተላላ ሰው እንደነበረ ስናይ ቆይተናል። እንግዲህ እግዚአብሔር እንደ መልእክተኛ እንደ ነቢይ ዮናስን ሲልከው ዮናስ ደግሞ እንደ አንድ የእግዚአብሔር ነቢይ እንደ አንድ የእግዚአብሔር መልእክተኛ ታዞ ወደ ተላከበት ሕዝብ ሲሄድ ሳይሆን በየዋህነት በሞኝነት ከፈጠረው እግዚአብሔር ከላከው እግዚአብሔር ትልቅ እንደሆነ ከሚረዳውና ከሚያውቀው እግዚአብሔር ሊኮበለል ሲሞክር በምዕራፍ 2 ላይ ተመልክተናል። እግዚአብሔር ወደ ምስራቅ ሲልከው ወደ ምዕራብ በመሄድ ወይም ወደ ነነዌ ሲልከው ወደ ተርሴስ በመሄድ ዋጋ ከፍሎ በዙሪያውን በነበሩ ሰዎች ላይ ጭንቀትንና መከራን አምጥቶባቸው እንደነበር ተመልክተናል። ከዛ በኋላ ግን እግዚአብሔር አሳ ነባሪን እንዳዘጋጀለት በዚህ በትልቅ አሳ ሆድ ውስጥ ደግሞ 3 ቀንና ሌሊት እንዳደረ ይህንን ሐሳብ እንደውም በአዲስ ኪዳን ላይ ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል በምዕራፍ 12 እንዲሁም በምዕራፍ 16 ላይ በማቴዎስ ወንጌል በዛው ማለት ነው እንዲሁም በሉቃስ ወንጌል ላይ እንደጠቀሰው ከእርሱ ጋር ያለውን ተማስሎች ሁሉ አንስተን ነበር። እግዚአብሔር በዛ በምዕራፍ 2 ውስጥ ራሱ ስላሳየው ለዮናስ ስላበዛው ምሕረትንና ርኅራኄን ተመልክተናል። በምዕራፍ 2 ውስጥ በጥቅሉ ዮናስ የጸለየው ጸሎት እግዚአብሔርን የሚያባባ እግዚአብሔርን እባክህ ምሕረት አድርግልኝ የሚል ቢመስልም ነገር ግን ከምዕራፍ 1 ጀምሮ እንደምንመለከተው ግን የእግዚአብሔርን ባህሪ ያወቀ የእስራኤልን አምላክ ማን እንደሆነ የተረዳ ሰው እንደሆነ ዝማሬው፣ ጸሎቱ ወይም ደግሞ የንስሐ ጥሪው ወደ እግዚአብሔር የስዕለት እና የልመና ጥሪው ይነግረናል። ከዛ በኋላ ምዕራፍ 2 ያጠቃለል ነው። በመጨረሻው በቁጥር 11 ላይ ያገኘነውን ሐሳብ ነው። እግዚአብሔር አሳ ነባሪውን ደግሞ እንዳዘጋጀለት በሆድ ውስጥ 3 ቀን ፕሪዘርቭድ እንዲሆን እንዲጠበቅ እንዳደረገው ደግሞ ያን ፕሮቴክሽን ደግሞ እግዚአብሔር ጨርሶ ደግሞ በሰላም ወደ መሬት ወደ መልካም ምድር እንዲያደርሰው አዞ ወደ ምድር ከተፋው በኋላ ይህንን ሐሳብ አንስተን ጨርሰን ለዛሬ ተቃጥረን ነበር። ስለዚህ ዛሬ ምዕራፍ 3ን ከቁጥር 1 ጀምሮ ከኔ ጋር እናነባለን። እንዲህ ይላል። የእግዚአብሔርም ቃል ሁለተኛ ወደ ዮናስ እንዲህ ሲል መጣ። ተነስተ ወደዚያች ወደ ታላቂቱ ከተማ ወደ ነነዌ ሂድ፣ የምነግርህንም ስብከት ስበክላት አለው። ዮናስም ተነስቶ እንደ እግዚአብሔር ቃል ወደ ነነዌ ሄደ። ነነዌም የ3 ቀን መንገድ ያህል እጅግ ታላቅ ከተማ ነበረች። ዮናስም የ1 ቀን መንገድ ያህል ወደ ከተማይቱ ውስጥ ሊገባ ጀመረ። ጮኸም፣ በ3 ቀን ውስጥ ነነዌ ትገለበጣለች አለ። የነነዌ ሰዎች እግዚአብሔርን አመኑ፣ ለጾም አዋጅ ነገሩ። ከታላቁም ጀምሮ እስከ ታናሹ ድረስ ማቅ ለበሱ። ወሬውም ወደ ነነዌ ንጉሥ ደረሰ። እርሱም ከዙፋኑ ተነስቶ መጎናጸፊያውን አወለቀ፣ ማቅም ለበሰ፣ በአመድም ላይ ተቀመጠ። አዋጅም አስነገረ። በነነዌ ውስጥ የንጉሱንና የመኳንንቱን ትእዛዝ አሳወጀ። እንዲህም አለ፣ ሰዎችንና እንስሶችን ላሞችና በጎችን አንዳችን አይቅመሱ፣ አይሰማሩም፣ ውሃንም አይጠጡ። ሰዎችና እንስሶች በማቅ ይከደኑ፣ ወደ እግዚአብሔርም በብርቱ ይጩኹ። ሰዎችም ሁሉ ከክፉ መንገዳቸውና በእጃቸው ካለው ግፍ ይመለሱ። እኛ እንዳንጠፋ እግዚአብሔር ተመልሶ ይጸጸት እንደሆነ ከጽኑ ቁጣው የሚመለስ እንደሆነ ማን ያውቃል? እግዚአብሔርም ከክፉ መንገዳቸው እንደተመለሱ ስራቸውንም አየ። እግዚአብሔር የሚያደርግባቸው ዘንድ በተናገረው ክፉ ነገር ተጸጽቶ አላደረገውም ይላል።
እንግዲህ በምዕራፍ 3 ላይ አሁን ባነበብኩት ምዕራፍ ውስጥ ከቁጥር 1 ጀምሮ እስከ 10 በሚገኘው ሐሳብ ውስጥ የምንመለከተው ይሄ ዮናስ የተባለ የኮበለለ ነብይ መልእክተኛ ደግሞ ሲላክ እንመለከታለን። እግዚአብሔር መልሶ ኮሚሽን ሲያደርገው ሲልከው እንመለከታለን። ምዕራፍ 1 ቁጥር 1 ሲጀምር ታስታውሱ እንደሆነ ዮናስ ቃል ወደ አማቴ ልጅ ወደ ዮናስ እንዲህ ሲል መጣ፣ ተነስተ ወደዚህ ታላቂቱ ከተማ ወደ ነነዌ ሂድ ነበር ያለው። የተደገመ በሚመስል ሁኔታ እግዚአብሔር መልሶ ሲያሳስብና መልሶ ይህን ኮሚሽን ደግሞ ሲሰጠው እንመለከታለን። ምዕራፍ 3 ቁጥር 1 ደግሜ ልየው። የእግዚአብሔርን ቃል ሁለተኛ ወደ ዮናስ እንዲህ ሲል መጣ። ያ የመጀመሪያው ነው። አሁን ለሁለተኛ ጊዜ ነው የመጣው። ተነስተ ወደዛች ወደ ታላቂቱ ከተማ ወደ ነነዌ ሂድ። ቃል በቃል እግዚአብሔር ሲደግም ምን እያደረገ ነው? በዚህ ውስጥ ለሁለተኛ ጊዜ ሲመጣ ሁለት ነገር እንመለከታለን። አንደኛ ለዮናስ የተሰጠ ዳግም ዕድል፣ እንደገና ደግሞ ለነነዌ ሕዝቦች የተሰጠን ደግሞ የምሕረት ያልተለወጠ አሁንም ደግሞ ያልቀዘቀዘን የእግዚአብሔር አሁንም የምሕረት እጅን እንመለከታለን። እንግዲህ በምዕራፍ 1 እና በምዕራፍ 2 ውስጥ ዮናስ ያለፈበትን ውጣ ውረድ ተመልክተናል። ራሱ ባመጣው ችግር፣ ባለመታዘዙ ጠንቅ፣ ደግሞ በመሸሹ ከእግዚአብሔር ፍሊ ለማድረግ ዲስኦቤ በማድረግ የመጣበትን ኮንሲኩዌንስ አልፎ እግዚአብሔር ግን በምሕረት እጆቹ መልሶ ወደ ሐሳቡ እግዚአብሔር ወደ ላከበት ወደ መጀመሪያው ኦሪጂናል ሐሳቡ ሲመልሰው ነው ምዕራፍ 3 ቁጥር 1 ላይ የምንመለከተው። ምዕራፍ 1 ላይ ሲታዘዝ አለመሄድን አለመታዘዝን ካደረገ በኋላ ከመጣበት ከፍታና ዝቅታ በኋላ ግን ከተማረበት የከፍታና የመውጣት የመውረድ ህይወት በኋላ ግን ምዕራፍ 3 ላይ ግን ደግሞ ይሄ ትእዛዝ ሲመጣ ግን ዮናስ አሁን ግን ሲወጣና ሲሄድ ሲታዘዝ እንመለከታለን። ምንም እንኳን በኋላ በሚቀጥሉት ምዕራፎች ላይ ዮናስ ስቲል አምኖበት ያልተናገረው ነገር እንዳሆነ ውስጡ አሁንም መቆጨት እንደነበረ የምንመለከትበት ሐሳብ ብናገኝም በዚህኛው ምዕራፍ ላይ ግን ደግሞ ሲሸሽ ደግሞ ከእግዚአብሔር ዘንድ ሲሰወር አናይም። ወደ ተላከበት ወደ ነነዌ ህዝብ ሲሄድ እንመለከታለን። ነነዌ እንግዲህ ታላቂቱ ከተማ ነች፣ በጣም ትልቅ ከተማ ነች። እንግዲህ ከተማዋ ብቻ ራሱ እንግዲህ የ3 ቀን መንገድ ያህል ትሆን ነበር። ከተማዋ ብቻ እንግዲህ ሲቲ የምንለው በደንብ ይሄ ሲቪላይዝድ የሆነው ቦታ እንዲህ ይላል። የነነዌም የ3 ቀን መንገድ ያህል እጅግ ታላቅ ከተማ ነበረች ይላል። እንግዲህ በጣም እጅግ ታላቅ ከተማ የሆነች እጅግ በጣም ሰፊ የሆነች ከተማ ነች። ዮናስ ግን የ1 ቀን መንገድ ያህል ወደ ከተማዊቱ ውስጥ ሊገባ ጀመረ። ጮኸም፣ በ3 ቀን ውስጥ ነነዌ ትገለበጣለች አላቸው። እየነገረን ያለው የ3 ቀን ያህል መንገድ የሚፈጅ ከተማ በመሆኑ ምክንያት ከ3 ቀን በኋላ ሊመጣ ስላለ ጥፋት እየነገራቸው ከተማውን የ1 ቀን መንገድ ያህል ብቻ እንደሄደ መልእክቱን እየጮኸ ተናገረ። ያ መልእክት የሰሙ ሰዎች ሁሉ ወዲያውኑ ሪያክት ሲያደርጉ ለመጣው መልእክት በጎ ምላሽን ሲሰጡ እንመለከታለን። ሌተሮን ይሄ የንስሐና የመመለስ ጥሪ እግዚአብሔር ሊልክ ያለውን የቁጣና የፍርዱን መልእክት የሰማ ንጉስም ደግሞ በሚያስደንቅ ሁኔታ ለመልእክቱ ወይም ደግሞ ለሐሳቡ ፈጣን ምላሽን ሲሰጥ እንመለከታለን። በምዕራፍ 3 ውስጥ ከምናያቸው ቁልፍ ሐሳቦች ውስጥ የነነዌ ሕዝቦች እግዚአብሔርን አመኑ የሚል ሐሳብ እናገኛለን። የሚደንቅ ነው። እንግዲህ ምዕራፍ 1 ላይ እንደነገርኳችሁ እነዛ ነጋዴዎች በመርከብ ውስጥ የነበሩ እግዚአብሔር ፈሩ ይላል። እግዚአብሔርን የፈሩ ማን ነው? አሕዛብ ነው። ይሄ ሰው የተላከው ነብዩ ራሱ ለማን ነው? ለአሕዛብ ነው። እንግዲህ ባለፈው በዛሬ 2 ሳምንት ጠቅሼላችሁ እንደነበረ ከኢየሱስ ክርስቶስ ጋር በአዲስ ኪዳን ካለው ተመሳሳዮች ጋር ስናይ ሁለቱም ኢየሱስ ክርስቶስም ዮናስም ወደ አሕዛቦች የተላኩ ለአሕዛብ የድነትን ለአሕዛብ የመመለስን ጥሪ ሊጠሩ ሄዱ መሆናቸው አንዱ ተመሳሳዮቻቸው ነው ብያችሁ ነበረ። በዚህ ሲሚላሪቲ ውስጥ የምናየው ሁለቱም ወደ አሕዛብ ሄደዋል ነው። ዮናስ በተደጋጋሚ ሌሎች አማልክቶች የሚያመልኩ ሰዎች በመርከብ ውስጥ አግኝቷል። እንደጋ ደግሞ እነሱም ደግሞ አዘ ሪዛልት ሲፈሩ እግዚአብሔር እንዲህ ያለ መከራና ጥፋት ያመጣብኝ እርሱ ነው፣ እኔ ምክንያታችሁ ለዚህ ጠንቅ ሆንኳችሁ ሲል በኋላም ባህሩ፣ ንፋሱ፣ ወጀቡ ጸጥ ሲልላቸው እግዚአብሔርን ሲፈሩት እግዚአብሔርን ሲያከብሩ ሲሰውለት ተመልክተናል። ሴም ሄር ደግሞ አሁን ምዕራፍ 3 ላይ ደግሞ እግዚአብሔር በመልእክተኛው በዮናስ በኩል ከብዙ ጣውረድ በኋላ በተላከላቸው በዚህ የንስሐ ጥሪና የመመለስ መልእክት ተጸጽተው እግዚአብሔርን ሲያምኑ ለጾም አዋጅን ሲናገሩ ከታላቁ ጀምሮ እስከ ታናሹ ድረስ ማቅ ሲለብሱ ነው የምንመለከተው። በአዲስ ኪዳን ላለች ቤተክርስቲያን እና ላለ አማኝ እግዚአብሔር ለሕዝቦች ሁሉ ያለ ልብ ለመረዳት ብዙ ላይ ቸግረን ይችላል። በልብ ግልከኝነት
በተለያዩ የራሳችን የግል ምክንያቶች ወይም አገራዊ በሆኑ ምክንያቶች ምክንያት ያንድን ህዝብ እግዚአብሔር እውነት ይሄን ህዝብ ያድናል፣ እውነት እግዚአብሔር ይሄንን ህዝቦች ይመለከታል፣ እውነት እግዚአብሔር ለነዚህ ፍጥረቶች ምሕረትን ያደርግላቸዋል፣ እውነት እግዚአብሔር እንዲህ በጭከናው ስላለፈ ለዚህ ኔሽን፣ ለዚህ ህዝብ፣ ለዚህ መንግስት፣ ለዚህ ስርዓት፣ ለእንደዚህ አይነት አገር ህዝቦች እግዚአብሔር ምሕረትን ያደርጋል፣ እውነት እግዚአብሔር ለነዚህ ልብ አለው የሚል ምድራዊ እውቀቶቻችን ካልያዙን በቀር ኢየሱስ ክርስቶስ ለህዝቦች ሁሉ የዘረጋውን የምሕረት እጅን እና የተዘረጋች እግዚአብሔርን የምሕረት የተከፈተች የምሕረት ደጅን መረዳት ብዙም ከባድ አይሆንም። በብዙ መልኩ በብሉይ ኪዳን ላለው ለእስራኤል ህዝቦች ለአሕዛብ የተዘረጋችን እጅ ለአሕዛብ የተዘጋጀን የምሕረትን ጥሪ ለመቀበል በእጅጉ አስቸጋሪ ነው። ባለፉት ሳምንታት ላይ እንዳልኳችሁ ኢየሱስ ክርስቶስ በመጣበት በመጀመሪያው ድርጊቱ ውስጥ አሕዛቦች የሚሰበሰቡበትን አደባባይ የተባለውን የመቅደሱን ፓርት አሕዛብ የሚሰበሰቡበት አደባባይ የሚባል ፓርት ሲያጸዳ ሲጠርግ ተመልክተናል። ያን ያደረገበት ምክንያት ቤቴ ለአሕዛብ ለህዝቦች የጸሎት ቤት ትባላለች እያለ ነው የነገራቸው። ከዓለም ህዝቦች ከዓለም ክፍሎች የመጡ ሰው ሁሉ ተሰብስቦ ቆሞ እውነተኛ የሆነውን የእስራኤል አምላክ እግዚአብሔር የሚያዩበትን ስፍራ ነው እግዚአብሔር ያጸዳው። እስራኤላውያን ለምን ያን ቦታ መሸጫና መለወጫ አደረጉት? ብዙዎቻችን እንደምንረዳው ወይ ደግሞ እንደምንገምተው በሎጂካል በሆነው አይምሯችን እንደምንረዳው መስዋዕትን ማቅረብ ስላለባቸው ለመስዋዕቱ ከራቀ ገበያ ስፍራ ሄደው እንዳያመጡ፣ ሰዎች እንዳይንከራተቱ በቅርብ ርቀት እዛው አካባቢያቸው ላይ መሸጫና መለወጫ አድርገው ለመስዋዕት የሚሆኑትን እርግቦቹንም በጎቹንም ፍየሎቹንም ሁሉንም መስዋዕቶቹንም እዛው በቅርብ ርቀት ፕሮቫይድ የማድረግና ነገሮችን በጣም የማቅለል መንፈስ ያለው በጎ መንፈስ ይመስላል። ለተልእኮአዊ ሐሳብ እግዚአብሔር ራሱን ፕሮሞት ሊያደርግባቸው ደግሞ ሚሽናል ፐርፐዝ ይዘው እንደተቀመጡ ደግሞ እግዚአብሔር የማስተዋወቅ ስራ ሊሰሩ እንዳሉ ሳይሆን የሚያስቡት ጥቂት በማይባሉት ኢቭን በባሪያዎቹ በአገልጋዮቹ ዘንድ በነበሩ ሰዎች ሁላ እንደ ዮናስ ባሉ ሰዎች ዘንድ ውስጥ የነበረ ሐሳብ ምንድነው? ኪዳኑም ጥሪውም አምላክነቱም ወዳጅነቱም ከነሱ ጋር ብቻ እንደሆነ ያስባሉ። እግዚአብሔር ለአሕዛብ ያለውን ልብ እግዚአብሔር ለህዝቦች ለፈጠራቸው ህዝቦች ሁሉ የነበረውን ፍቅርና ርህራሄ የተዘረጋች እጁን የማዳን ጥሪውን አይገነዘቡ ወይም ደግሞ ያንን ኦሚት ያደርጉ ወይም ደግሞ ያንን ይውጡ ይክዱ ነበር ማለት ነው። ስለዚህ በዚህኛው ሐሳብ ውስጥ የነነዌን ህዝብ መመለስ የነነዌ ህዝብ ለጾም ማወጅ በእግዚአብሔር ማመንን ስንመለከት ለእስራኤላውያን የሚቀበሉት አይነት አይደለም። በዚህ ዘመን ላለን አማኞች ቀለል ያለ ቢመስልም በዛ ዘመን ላለ የተለያዩ አመልክቶች ለሚያመልኩ አሕዛቦች እግዚአብሔር ለጠራው ጥሪ ለእውነተኛ ለሆነው አምላክ የሚያደርጉት ምላሽ እጅግ የተለቀ ቦታ ያለው ነው። የአብዛኞቹ የአሕዛቦች ከእስራኤል ጋር የነበረ ቁርሾና ጥላቻ የእርስ በርስ ውጊያዎቻቸው ምክንያት በሁለት አማልክታት የነበረ ብቻ ውጊያ ሳይሆን ወይም ደግሞ በእውነተኛው አምላክ እግዚአብሔርና በሐሰተኛ በሆኑት አማልክቶች መካከል የነበረ ብቻ ሳይሆን ህዝበ እስራኤልም ለነሱ ከነበራቸው ልብ እነሱም ደግሞ ያሳዩ ከነበራቸው መግፋትም አንጻር የነበሩ ጥላቻዎችም ለብዙ ዘመናት ነበሩ ማለት ነው። ስለዚህ በዚህ መጽሐፍ ላይ ግን በሚደንቅ ሁኔታ ይሄ የነነዌ ህዝብ ሲመለስ በእግዚአብሔር ሲያምን እናያለን። ይህን ያነሳውበት ምክንያት ቀደም ብዬ ያነሳሁትን ሐሳብ ያነሳው ምክንያት እስራኤል የተፈጠረበት ዓላማ ዘፍጥረት ምዕራፍ 12 ላይ ባለፈው ሳምንት እንዳልኳችሁ አብርሃም የሚባልን ሰው እግዚአብሔር ጠርቶ አብርሃም ትባላለህ ለብዙዎች አባት አደርግሃለሁ ብሎ ሲለው እስራኤልን የሚባል ኔሽን እግዚአብሔር ፎርም ያደረገበት ዋነኛው ፐርፐዝ ዋነኛው ዓላማ ተልእኮአዊ ስራ እንዲሰሩለት ነው። ሚሽናል ስራ እንዲሰሩለት ነው። ህዝቦችን ሁሉ ወደ እርሱ እየሳቡ እንዲያመጡለት ነው። እግዚአብሔር እንዲያስተዋውቁለት ነው። ህዝበ እስራኤል በብሉይ ኪዳን ውስጥ አንዳንዶቹ በግዞት አልፈዋል፣ አንዳንዶቹ በጦርነት አልፈዋል በምናውቃቸው ታሪኮች፣ አንዳንዶች በስደት በሰው ቤት አድረዋል ብዙ የመጽሐፍ ቅዱስ ታሪኮች እንደምናውቀው፣ አንዳንዶች ደግሞ ዋሪየር ሆነው ደግሞ ከተለያዩ ጠላቶች ጋር ሲዋጉ እንመለከታለን። በጣም ዌል ኖውን የሆነውን በጣም የሚታወቀው የመጽሐፍ ቅዱሳችን አንዱን ሀሳብ ብናነሳ መጽሐፈ ሳሙኤል ላይ የምናገኘው በዳዊት እና በጎልያድ መካከል የነበረውን እንኳን ግጥሚያ ብናይ በዳዊት ዘንድ የነበረ ኢንቴንሽን እኛ ብዙዎቻችን በምንረዳበት የነበረ ኢንቴንሽን አይደለም። ሳኦል ንጉሥ ሆኖ እንኳን ሳለ ሊያደርግለት ያሉት የተለያየ አይነት ጥቅማ ጥቅሞችና ምንድነው ቦነሶች አሉት። ወይም ደግሞ ይሄን ብታረግልን ይሄንን ሰው ያስጨነቀንን ይሄን ጎልያድን ለሚጥልልን እንዲህ ያደርጋለሁ አለ። ዳዊት የመጣበት መንፈስ ዳዊት ወደ እርሱ የሄደበት መንፈስ እነዚህ ነገሮች አዘ ሪዛልት አገኛለሁ እነዚህ ነገሮች ይሄን ነገር ያስገኙልኛል የሚል መንፈስ አልነበረም። ምክንያቱም የዳዊት
ልብ የእግዚአብሔር ልብ ነበረ። እንደ ሌሎቹ ሰዎች ዳዊት አይረዳም። የእግዚአብሔርን ልብ ያወቀ የእግዚአብሔርን የልብ ሐሳብ የተረዳ ስለሆነ ለዚህ ነው እግዚአብሔርም እንደ ልብ የሆነው የእሴይ ልጅ ዳዊትን አገኘው የሚላቸው። ስለዚህ እግዚአብሔር የልቡን ሐሳብ ስለሚያውቅ በትክክልም ከጎልያድ ፊት ሲቆም ሁለት ነገርን ያውቃል። ኃይሉ እግዚአብሔር እንደሆነ፣ ሁለተኛ ነገር ደግሞ ይሄ ሰው ከመውደቁ በኋላ የሚመጣው ነገር ምንድነው? እንዲህ ይላል አይደል ሲናገር ዛሬ የዚህን ሸለፈታም ፍልስጤማዊ ራስ ካንገቱ ላይ ነቅላለሁ ይጥላለሁኝ ይልና በዋሪየርነት ወይም ደግሞ በድል አድራጊነት መንፈስ ብቻ አይደለም የሚደነፋው። ደግሞ ይሄንን አድርጌ እከበራለሁ፣ የንጉሥን ልጅ እሸለማለሁ፣ እንዲና እንዲደረግልኛል አይደለም። ትልቁ ሐሳቡ ትልቁ ዓላማው የእግዚአብሔር ልብ የሆነውን ሐሳብ ይናገራል። ምን ይላል? በእስራኤል አምላክ እንዳለ ይታወቅ ዘንድ ይላል። የእስራኤል ጥሪ የእስራኤል ዓላማ ይሄ ነው። እስራኤል የጠራቸው እግዚአብሔርን ታስተዋውቅ ዘንድ ነው። በግዞት በሄዱበት የእስራኤል ሕዝብ በግብጽ በግዞት በነበሩበት ዘመንም እንግዲህ ኤግዛይል ካደረጉም በመውጣታቸው ውስጥም ከመውጣታቸውም በፊት በነበረ በባርነት ታሪካቸው ውስጥም እውነተኛ አምላክ የእስራኤል አምላክ እንደሆነ በአሕዛብ መካከል እግዚአብሔርን ፕሮሞት ማድረግ ነበር። አዎ ፍርድ ይመስላል። ነገር ግን የእግዚአብሔር ምሕረትና የእግዚአብሔር ደግሞ ሁሉን ቻይነትና እውነተኛ አምላክነት ደግሞ አሕዛብ አማልክታት በነበሩ እጅግ ጨለማ በነበረው ግብጽ ጣዖታትና አማልክታት በሚመለኩበት ምድር ውስጥ እግዚአብሔር ራሱ የማስታወቅ ስራ ሰርቶ አልፎበታል ማለት ነው። ስለዚህ ለእስራኤላውያን እንዲቀላል አይደለም። እግዚአብሔርን የምሕረት እጆችን የተዘረጉ የምሕረት ሐሳቦችን ይሄዱ በህዝቦች መካከል መጥራትና መንገር። ጥቂት የማይባሉ የእግዚአብሔር ባሪያዎች ይህን ታዘው አድርገዋል። ጥቂት የማይባሉ ደግሞ አሁንም ቁጥራቸው እንዲህ በጣም ጥቂት ላይሆን የሚችሉ ባሪያዎች ደግሞ እልከኛ ሲሆኑ ሳይታዘዙ ሲያመነቱ ሲያንገራግሩ ደግሞ አይተናል። ፐርፌክት የሆነው ከዛው ህዝብ መሃል የመጣ ግን መሲሁ ግን የነሱን ሁሉ ግልባጭ ሲሆን እውነተኛውን የእግዚአብሔርን ሐሳብና ልብ ደግሞ ሙሉ ለሙሉ ፈጽሞ ሲያልፍ ደግሞ የምንመለከተው እንግዲህ በአዲስ ኪዳን ውስጥ ኢየሱስ ያገለገላቸው ፈውስ ያደረገላቸው ሰዎች በታሪክ በጣም የምናውቃቸው ፕሮሚነንት የሆኑት የኢየሱስ ክርስቶስ የፈውስ ስራዎች ደግሞ የታምራት ምልክትና ድንቅና የታምራት ምልክቶች የምናውቃቸው አብዛኞቹ ታሪኮች አብዛኞቹ ለአሕዛቦች የተደረገ ነው። ይህም እግዚአብሔር ለነርሱ ያለውን ልብ ለኛ ያለውን ልብ ያሳያል ማለት ነው። ስለዚህ እዚህ ጋር በሚደንቅ ሁኔታ የነነዌ ህዝብ እግዚአብሔርን ሲያምን የመጣለትን ጥሪ ሲቀበል ለዛም ጥሪ ምላሽ ሲሰጥ እንመለከታለን። በሚደንቅ ሁኔታ በሚገርም ሁኔታ ንጉሱ የሰጠው አዋጅ እንስሳ ሁሉ፣ ላሞች ሁሉ፣ በጎች ሁሉ አንዳች አይቅመሱ፣ አይሰማሩ፣ ምንም አይቅመሱ፣ ምንም አይደረግላቸው፣ ውሃን አይጠጡ። እንግዲህ ሊመጣባቸው ያለውን ጥፋትና ፍርድ ለማምለጥ እንኳን ኃጢአትን በሰራው በሰው ልጅ በነገስታቱ በህዝቡ ላይ ብቻ ሳይሆን እኛ በምናስተዳድራቸው በእኛ ስር ባሉ ፍጥረቶቻችን ላይ ሁሉ ምንም አይነት ነገር እንዳያደርጉ ደግሞ ምድረው በጾምና በጸሎት እንዲሆኑ እንደምንለው በዚህ ዘመን በጾምና በጸሎት ሆኖ ማቅ በመልመስ አመድ በመነስነስ ክብረ ልብሳቸውን በማውለቅ በእግዚአብሔር ስራቸውን አዋርደው በንስሐ ሲሆኑ እንመለከታለን። እንግዲህ ከዚህ ንስሐና ከዚህ ጩኸት በኋላ እግዚአብሔር ይጸጸት እንደሆነም ሲል እናያለን። ይሄ ንጉስ አዎ የአሕዛብ ንጉስ እንደመሆኑ ምክንያት እግዚአብሔር አምላክ በሰዎች የልመናና የጩኸት ምላሽ ብቻ የሚመለስ አምላክ እንደሆነ ያስብ ይችላል። ምክንያቱም መጀመሪያም የንስሐን ጥሪ ያመጣላቸው ይሄን ሰው ወደርሱ በዚህ ሁሉ ጣውና ወረድስ ወደ እነርሱ የላከ እንደሆነ ለእነርሱ ልብ ያለው እንደሆነ እግዚአብሔር ሊመልሳቸው እንደሚፈልግ ላይረዳ ይችላል። የእግዚአብሔርን ልብ ለማወቅ እሱ ሩቅ ስለነበረ ወይም ደግሞ ስለሆነ እውነት ነው። በታሪክ እንደምንረዳው ከዚህ ሁነት በኋላ ባለፈው በመግቢያው ሐሳብ ላይ ነግራችሁ እንደነበር ባለፈው ሳምንት ላይ በእርግጥም በመጽሐፍ ቅዱሳችን እንደምናየው እንደምንረዳው በመጀመሪያ መግቢያው ሐሳብ ላይ እንደነገርኳችሁ የነነዌ ህዝብ ለተራውን ጥፋት ይመጣበታል፣ ይጠፋል። በዚህኛው መጽሐፍ ላይ ባለው ሐሳብ ተንተርሰን ስንናገር ብቻ ነው ሊመጣ ስላላቸው ምሕረትና እግዚአብሔር ስለዘረጋላቸው ድህነት እያወራን ያለ ነው። በዚህ ታሪክ በዚህ ሁነት በትንቢተ ዮናስ መጽሐፍ ውስጥ በተነገረው እና በተጻፈልን ታሪክ ውስጥ ግን የነነዌ ህዝብ ሲመለስ በእግዚአብሔር ሲያመን ንጉሱም ህዝቡም ምድሩም ሁሉ ለእግዚአብሔር ጥሪና ለእግዚአብሔር የመመለስ ዳግም ዕድል ምን ላይ ሲሰጥ ሪያክት ሲያደርግ ነው የምናየው ማለት ነው። ስለዚህ ንጉሱም ደግሞ እንደገና ያው ለእግዚአብሔር ልብ ሩቅ ከመሆኑ የተነሳ እግዚአብሔር ይጸጸት እንደሆነ ከጽኑ ቁጣው የሚመለስ እንደሆነ ማን ያውቃል እያለ አንሰርቴን በሆነ እርግጠኝነት በማይሰማው መንፈስ ህዝቡን ግን ለንስሐ ጥሪ ግን ሲያበረታታና በዚህ መንገድ ሲንቀጥል እንደው እግዚአብሔር ካዘነልን ከራራልን ይላል። ይሄንን ሲል እግዚአብሔር ራሱ መጀመሪያ ወደ እነሱ እንዳመጣ ይሄን መልእክት ይሄን ባሪያ ይሄንን ዮናስን የተባለ ነብይ እንዴት ባለው ጣና ወረድ እግዚአብሔር ወደ ዓላማው ጉትቶ ስቦ ወደ እነሱ እንዳደረሰ
ላይረዳ ይችላል። ስለዚህ እግዚአብሔር ስለ ንስሐቸው ስለ ጮታቸው ብቻ ሳይሆን መጀመሪያ ንስሐና ጮት እንዲገቡም ራሱ ያነሳሳና ወደ እነሱ መልእክተኛ የላከም እርሱ እንደሆነ ያልተረዳ ያላወቀ ንጉሥ ነው። ነገር ግን ሪያክት ግን አድርጓል። እርሱና ህዝቡ ምድሩ ግን ለዚህ ጥሪ ግን ምላሽ ሰጥታለች። በምላሹም እግዚአብሔርም ተመልሶ ይጸጸት እንደሆነ ለተባለበት ሐሳብ ቁጥር 10 ላይ እግዚአብሔርም ከክፉ መንገዳቸው ተመለሱ ስራቸውንም አየ ይላል። እግዚአብሔርም ያደርግባቸው ዘንድ በተናገረው ክፉ ነገር ተጸጽቶ አላደረገውም ይላል። አንዳንድ ሰዎች በሌላ እምነት ውስጥ ያሉ በተለይ በስመ ክርስትና በማይጠሩ እምነቶች ውስጥ ያሉ ሰዎች በአብዛኛው ከሚጠቀሙት ነገር የእናንተ አምላክ በሰራው ስራ የሚጸጸት ስለሰራው ስራ እርግጠኝነት የሌለው አንሰርቴኒቲ ያለው አምላክ ነው ብለው የሚያነሱት አንዱ በጥፋት ውሃ ዘመን ስለነበረ የእግዚአብሔር መጸጸት እንደዚህ ስፍራ ላይ እንደ ትንቢተ ዮናስ ምዕራፍ 3 ቁጥር 10 ላይ ደግሞ ስለሚታዩ አይነት የእግዚአብሔር መጸጸቶች ያነሳል። ነገር ግን ሌሎች ትርጉሞችን ስንመለከት ለምሳሌ አዲሱ መደበኛን ትርጉም እንኳን ብንመለከት እግዚአብሔር ምን እንዳደረጉና ከክፉ መንገዳቸው እንዴት እንደተመለሱ ባየ ጊዜ ራራላቸው ይላል። ተጸጸተ የሚለው አማርኛው ሐሳብ እየተናገረ ያለው ስለ እግዚአብሔር ርህራሄ ስለ እግዚአብሔር ምህረት ነው የሚያወራው። እግዚአብሔር ጥፋትን ሊያመጣ ቢፈልግ ዮናስን በዚህ ሁሉ መከራና ውጣ ውረድ ውስጥ አያሳልፈው። እግዚአብሔር የነነዌ ሕዝብ እንዲጠፋ ቢፈልግ ዮናስን ማያስፈልገውም በአንድ ቃል እግዚአብሔር ያጠፋቸዋል፣ በድርጊቱ ያጠፋቸዋል። እግዚአብሔር ዮናስን ወደ ሐሳቡ አልሄድም ብሎ ከነነዌ ወደ ተርሴስ በሄደ በኮበለለ ጊዜ በመርከቡ ላይ ያመጣውን ጥፋት ወጀቡን፣ ንፋሱን እግዚአብሔር አሳ ነባሪን ሲያዝ ያን ሁሉ ተመልክተናል። ስለዚህ ምድርና ፍጥረታቱ መላ ሁሉ የሚታዘለት አምላክ ማጥፋትን ደግሞ ጥፋትን ቢያስብ እግዚአብሔር ዮናስ የማያስፈልገው መልእክተኛ የማያስፈልገውም እንዲሁ ያጠፋል ያን ህዝብ። ሌተሮንም ያ ህዝብ ሲጠፋም ደግሞ እንመለከታለን በሌላ መጽሐፍ ላይ። ስለዚህ እግዚአብሔር ተጸጸተው ሊያጠፋ ስለነበረ ሳላጠፋቸው ተመለሱ በራቸው ዳኑ አይደለም። የድነትን ሐሳብ ያመጣ የምህረትን ሐሳብ ያመጣ የመመለስና የመዳንን እድል የሰጣቸው ራሱ እግዚአብሔር ነው። ነገር ግን ይህ መጽሐፍ ግን በትክክል የሚናገረው ባለው ሳምንታት ላይ እንደጠቀስኩላችሁ ምሕረትን ፍርድን ግን ይናገራል። ጀስቲስ እና መርሲ ይናገራል። እንግዲህ ምዕራፍ 3 ጠቅላላ ባለ መንገድ ይሄን ይመስላል። እግዚአብሔር ይህን መልእክተኛ ዮናስን በድጋሚ ኮሚሽን ሲያደርገው ነው። ከኮበለለበት ከምዕራፍ 1 ካለመታዘዙ ደግሞ በተመሳሳይ ቃል እግዚአብሔር ተነስ ወደ ታላቅ ከተማ ወደ ነነዌ ሂድ ሲለው አሁን ግን ደግሞ መኮብለል ሳይሆን እሺ ብሎ መሄድን ሲያደርግ በሄደበትና በተናገረበት መልእክትም ህዝቡ ሪያክት ሲያደርግ ለዛ ሪስፖንስ ወይም ደግሞ በጎ ምላሽን ሲሰጥ በንስሐ ጥሪውም ህዝቡ በሙሉ ተሰብስበው ንስሐን ሲገባ በሚደንቅ ሁኔታ ደግሞ በሌሎች መጽሐፎች ላይ ለማግኘት በምንቸገረው በታሪክ ውስጥ ለመስማት በምንቸገረው መልኩ ደግሞ እንኳን የሰው ልጅ እንኳን ትልቁ ትንሹ ቀርቶ የነበሩ ላሞቻቸውን ከብቶቻቸውን የነበራቸውን ፍጥረቶች በቤታቸው የሚያስተዳድሯቸውን የቤት እንስሶችን በሙሉ ከምግብ ከውሃ ከመሰማሪያ ከስራ ሁሉ አግደው ደግሞ ቀጥተው በጾምና በጸሎት በእግዚአብሔር ፊት ማቅ በመልበስ ንስሐ ሲገቡ በእግዚአብሔርም ሲያምኑ በእግዚአብሔር መልእክተኛና በጥሪውም ሲያምኑ እንመለከታለን። እግዚአብሔርም ደግሞ እውነትም ሊያደርግላቸው እንዳለ ምህረት ከሚመጣባቸው ሊያመጣባቸው ካለ ፍርድ ሊታደጋቸው ወደደ አምላክ እንደሆነ ደግሞ በምህረቱ ደግሞ በቁጥር 10 ላይ ደግሞ በምህረቱ ሲገለጥ እንመለከታለን። በቀጣይ ሳምንት ምዕራፍ 4ን የመጨረሻውን ክፍል እንመለከታለን። በዛ ክፍል ውስጥ ጠንከር ያለውን የእግዚአብሔርን ልብ እንዲሁም ደግሞ የዮናስን ብስጭት የዮናስን ቁጣ ደግመን እንመለከታለን። በምዕራፍ 3 መልእክት ሲናገር እንጂ ሌላ ድርጊትን ሲያደርግ አላየነው። በምዕራፍ 4 ላይ ግን ዮናስ አሁን መልሶ የሚያስገርመንን ሐሳብ ሲያነሳ ይሄ ሰው አሁንስ ምን ነካው ለምን እንዲህ ተመልሶ እንዲህ አይነት ሐሳብ አነሳ የሚለውን ሐሳብ እያነሳን ምዕራፉን እናጠቃልላለን። ከዚህ የምዕራፍ 3 ሐሳብ ውስጥ ለራሳችን ህይወት የምንወስደው ለአገልግሎታችን በዚህ ዘመን ለምንኖርበት ኑራችን የሚሰጠን ብዙ ምክር እንዳለ አስባለሁ። በተለይ ልንይዘው የሚገባው ሐሳብ በምዕራፍ 3 ላይ ወደ ነነዌ ህዝቦች እግዚአብሔር መልእክተኛ ዮናስን ከላከው በኋላ ህዝቡ ስለሰጠው ምላሽና እግዚአብሔር ስላሳየው ምሕረት ልንይዝ ይገባናል። ዛሬም በዚህ ዘመን ላለን አማኞች በየትኛውም ጊዜ በየትኛውም ወቅት በየትኛውም ሁኔታ ውስጥ ብንሆን በየትኛውም አይነት የኃጢአትና የድካም ምድል ውስጥ ብንሆን እግዚአብሔር እጆቹን የዘረጋ አምላክ እንደሆነ የተከፈቱ የምሕረት እጆችና ደጆቹ ዛሬም እንዳሉን እግዚአብሔር በጠራኑ ጊዜ እግዚአብሔር ምሕረትን በለመኑ ጊዜ እግዚአብሔር በጠየቅነው ጊዜ ሊምር ሊራራልን ዛሬም ዝግጁ ሆነ እንደሆነ ልናውቅና ይህን ልንረዳ ይገባል። የእግዚአብሔርን የፍቅር ልብ ልንጠራጠረው ደግሞም እንዲና እንዲህ ቢሆን እንዲና እንዲህ ያመጣብኛል ብለን ሜካኒካል ልናደርገው ቴክኒካል ነገር ልናደርገው እንደማይገባ ላሳስባችሁ እወዳለሁ። ዛሬ ስለነበረን ጊዜ እግዚአብሔር ስም የተባረከ ይሁን። ሳምንት በምዕራፍ 4 በማጠቃለያው እንገናኛለን። ጌታ ኢየሱስ ይባርካችሁ።